አሁን በአምስት ስቴፖች ማለት ነው ኮንተንት ክሪኤሽን እንዴት ይጀመራል የሚለውን ነገር አሳያችኋለሁ ማለት ነው። ተከታተሉ። የመጀመሪያው ስቴፕ የሚሆነው ኒቻችሁን መምረጥ ነው። ይህ ማለት ዘርፋችሁን መምረጥ ነው። ዘርፋችሁን ስትመርጡ ምንድነው እኔ ማድረግ የሚያስደስተኝ? ለምሳሌ እኔ ቴክኖሎጂ ነክ ነገሮች የሚያስደስተኝ ከሆነ እዛ ላይ ኮንተንት መስራት እችላለሁ። ዜና መናገር የሚያስደስተኝ ከሆነ እዛ ላይ መስራት እችላለሁ። ለምሳሌ ኩክ ማድረግ ማብሰል የሚያስደስተኝ ከሆነ በዛ ኮንተንት ክሬት ማድረግ እችላለሁ። ሶ ኒቻችሁን ስትመርጡ ምንድነው የሚያስደስታችሁ ነገር የሚለውን ነገር በሱ ተመስርታችሁ ዘርፋችሁን መረጣችሁ። ሁለተኛው ስቴፕ የሚሆነው በሁሉም ፕላትፎርም መጀመር ይከብዳል። ለሁሉም ክሬተር ይከብዳል። ሶ በአንድ ፕላትፎርም ትመርጡና ያንን ፕላትፎርም ቀጥቅጣችሁ ትሰራላችሁ ማለት ነው። ለጀማሪዎች ሁሌ ተመራጭ የሚሆነው ፕላትፎርም ቲክቶክ ነው። ምክንያቱም ጀማሪዎችን ያበረታታል። ፎሎወርስም ለማግኘት እንደሌሎቹ አይከብዳችሁም፣ ሞራላችሁም አይጎዳም። ሶ በዛ ትጀምሩና ወደ ሌላው ፕላትፎርም መሄድ ትችላላችሁ። ሶ ዘርፋችሁን ወይም ኒቻችሁን መረጣችሁ፣ ፕላትፎርም መረጣችሁ። ሶስተኛውና ዋነኛው ነገር መጀመር ነው። ሁሉም ሰው ፌል የሚያደርገው እዚህ ጋር ነው። እኔ የመጀመሪያ ቪዲዮ ለመስራት በጣም በቃ ከብዶኝ ነበረ። ለመጀመር አስቤ ማላቀም ጀስት በሆነ ቻሌንጅ ተነሳሳና ጀመርኩኝ። ከዛ ከጀመርኩ በኋላ ዴይሊ ኮንተንቶችን መስራት ጀመርኩኝ። ከዛ በኋላ በጣም ኢዚ እንደሆነ አየሁ ማለት ነው። ሶ ዋናው ነገር ሶስተኛ ላይ ማስቀምጥላችሁ መጀመር ነው። እመኑኝ የመጀመሪያው ቪዲዮ የሚያስጠላን የሚሆነው ከዛ በኋላ እየተሻሻላችሁ ትሄዳላችሁ። ሁሉም የሶሻል ሚዲያ ፕላትፎርም ኮንሲስታንት እንድትሆኑ ይፈልጋል። በየጊዜው ፖስት ስታረጉለት ደስ ይለዋል። ከቻላችሁ በቀን አንዴ ፖስት ማድረግ፣ እማትችሉ ግን በሳምንት 3 ጊዜ ፖስት ማድረግ ለሁሉም ፕላትፎርሞች እንድታርጉ ፕላትፎርም ራሱ እየገፋፋችሁ ይሄዳል። ፎሎወርሳችሁ ያድጋል፣ ቪዋችሁ ያድጋል፣ እናንተም አብራችሁ እያደጋችሁ ትሄዳላችሁ። ሶ አራተኛ ላይ ማስቀምጥላችሁ ኮንሲስታንት መሆን አለባችሁ ማለት ነው። አምስተኛ ላይ ኮሜንት መመለስ፣ ኦዲየንሶቻችሁ ጋር ኢንጌጅ ማድረግ፣ እንዲሁም ትሬንዱ ምንድነው አሁን ያለው ትሬንድ፣ ወቅታዊ ዜና፣ ወቅታዊ ነገር ምንድነው እሱን ተከትላችሁ ከሱ ጋር ከናንተ ኒሽ ጋር አርጋችሁ ያንን ነገር መስራት በደንብ ሞር እንድታድጉ ያረጋችሁ። ሶ አምስቱ ያልኳችሁ ነገሮች እነዚህ ናቸው። ይኸውላችሁ ዋናው ነገር ኮንተንት መስራት በጣም ፐርፌክት መሆን ወይ ትልቅ በቃ በጣም ኤግዛክት ነገሮችን ማምጣት አይፈልግም። ሁሉም ሰው ኮንተንት አሁን ክሬት የሚያደርግ ሁሉንም ማየት ይችላላችሁ። they are not perfect። እናንተም ፐርፌክት መሆን አይጠበቅባችሁ። ብዙ ተሳስተው ብዙ ነገር ኤዲት ተደርጎ ብዙ መሀል ላይ የሚሳሳት ኢቭን ይሄ ቪዲዮ እንኳን ስንቴ እንደተሳሳትኩ መሀል ላይ ልነግራችሁ አልችልም ማለት ነው። ምክንያቱም ፐርፌክት መሆን አይቻልም። ፐርፌክት ቪዲዮ አትጠብቁ። ጀስት የመጀመሪያውን ቪዲዮ ክሬት አድርጉ። ከዛ በኋላ አትፍሩ፣ ፖስት አድርጉት። ከዛ በኋላ እያለ ይሄዳል ማለት ነው። ሶ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ሁላችሁም ሰብስክራይብ እንዲሁም ላይክ በማድረግ ሰፖርታችሁን አሳዩ። በተጨማሪም ኮሜንት ላይ ምን አይነት ኮንተንት ለመስራት እንደወሰናችሁ ንገሩኝና እኔም ሐሳቤን ሰጣችኋለሁ ማለት ነው። ሳዳመጣችሁኝ አመሰግናለሁ። አንቲል ኔክስት ታይም ይመቻችሁ። ፒስ